ሰላም አለይኩም ወራህመቱላሂ ወበረካቱ። ኪንግ ኦፍ አፍሪካ ቲዩብ ተከታታዮች እንዴት ናቸው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋር እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበል። ዛሬ እንግዲህ ያው አበባ ስታይል ይዤላችሁ መጥቻለሁ። በነገራችን ላይ አሁን አበባውን እኮ እኔ የሰራሁት እንዳይመስላችሁ እውነት ማለት ነው። ከዛ ጋር ከገባሁኝ መስታወት ላይ ልገባ እችላለሁ ብዬ እንዴት እንዳማረችኝ እውነት ለመናገር እኛ ጋር በጣም አበባ ይመጣል። በቃ አበባው ኖርማሊ እንደ ዳቦ ብሉት እንደ ዳቦ ማለት ነው። ነገር ግን በጣም አበባ ይመጣል እኛ ጋር ሳሎን ማለት ነው። ግን እንደዚች አበባ መቶ አያውቅምና የመጀመሪያችን ነው እውነት የመጀመሪያ እውነት የመጀመሪያ እንዳይመስላችሁ ማለት በቃ በጣም ይመጣል አበባ በጣም ሲበዛ በጣም ማለት ነው። ግን ወላሂ የተለያየ እንትን ይመጣል የተለያየ ማለት ነው ይመጣል የተለያየ ይመጣል ግን የተለያየ ይመጣል። እንደዛች አበባ አምሮኝና ወድጄዋለሁ ማለት ነው። እና ዛሬ እቺን አበባ ሳያት ለምን አልቀርጽም ብዬ እንትን አልኩኝ ማለት ነው። አልቀርጽም ምናምን ነገር ብዬ ጀመርኩት እና አበባዋ እንዴት እንደተመቸችኝ ማለት ነው። ልነግራችሁ አልችልም። በጣም ታምራለች። በጣም 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 ሲበዛ ታምራለች። ወላሂ ብዙ አይነት ማለት አንድ አይነት ወርዳ ስለሆነ ነው መሰለኝ አንድ አይነት አበባ ስለሆነ ነው መሰለኝ የያዘው ስንት ነው 10 ምናምን ሰራተኛ አለ። እያንዳንዱ ፎቶ ተነሳባትና ከዛ እስኪ እኔስ ለምን እንትን አለብን ቪዲዮ አልሰራባትም ምናምን ነገር ብዬ ከዛ ቪዲዮ ያው የሰራ በጣም ቆይቻለሁ ከኦንላይን የጠፋሁኝ ማለት ነው። ከዛ ለምን አልሰራም ብዬ ጀመርኩኝ ማለት ነው። በጣም ነው የምታምረው እና ላካፍላችሁ ብዬ ወደዚህ ያስኩኝ ያዛዛን ብሎኛል እና ቆይቱን በጣም ቆይቻለሁ ሲበዛ ቆይቻለሁ ማለት ነው። እና ለነግራችሁ አልችልም። አበባ በጣም ህይወት ከሩቅ ስታያት ይሄን ይመስላል የአበባዋ ስታይል ማለት ነው። እስኪ ለእኛም አንዳንዴ ወክ አድርጉ ምን እንደሚመስል ያት እስኪ አንድ አበባ ይዛችሁ ለኝ ለኔ ማለት ስላማረች ነው። ከዚች አበባ ስም ይዤላችኋለሁ። ዩቱብ እንትን አድርጓት። እወዳችኋለሁ። በጣም ነው ማከብራችሁ እና ኢድ ሙባረክ ብያለሁ ለእያንዳንዳችሁ ማለት ነው። እወዳችኋለሁ።